ጌታ ኢየሱስ ክርስቶስ የዓለሙ ሁሉ ሊቀ ካህን አይደለም። የሰው ሁሉ ሊቀ ካህን አይደለም። በዓለም ያለው ሁሉ መካከለኛ አይደለም። በዓለም ያለው ሁሉ አስታራቂ አይደለም። በዓለም ላለው ሁሉ ጌታ ኢየሱስ ክርስቶስ ጠበቃ አይደለም። በዓለም ላለው ሁሉ በጭራሽ። ዓለም መፍትሄው ወንጌል እንጂ የክርስቶስ ሊቀ ካህንነት አይደለም። የክርስቶስ ሊቀ ካህንነት ለክርስቲያኖች ነው፣ በጌታ ለሆነው ነው። ኦኬ ወንድማችን በዚህ ንግግር ውስጥ ሁለት ሐሳቦችን አንጸባርቋል። የመጀመሪያው ጌታችን ኢየሱስ አለ በጣም በተደጋጋሚ ሊቀ ካህናት የሆነው አስታራቂ ወይም መካከለኛ የሆነው ለዓለም ሁሉ ለሰው ሁሉ ሳይሆን ለማን ነው? ለክርስቲያኖች ብቻ ነው የሚል ነው። ሁለተኛው ሐሳብ ደግሞ ለዓለም መፍትሄው አለን ከሰማችሁት፣ ለዓለም መፍትሄው ወንጌል እንጂ የኢየሱስ ክርስቶስ አስታራቂነት ወይም ሊቀ ካህንነት አይደለም የሚል ነገር እናስቀምጣለን። ሁለቱም ሐሳቦች ላይ አጠራጠር ያለ ሪፍሌክሽን ልስጣችሁ። ከመጀመሪያው ሲጀምር ጌታ ኢየሱስ ሊቀ ካህንነቱ፣ አስታራቂነቱ፣ መካከለኛነቱ ለክርስቲያኖች ብቻ እንጂ ለዓለም ሁሉ አይደለም እንዲህ የሚል መጽሐፍ ቅዱስ ላይ የለም። በተቃራኒው ግን ተወዳጁ ሐዋርያ ቅዱስ ጳውሎስ ሲናገር እንደዚህ ይላል። በመጀመሪያ ጢሞቴዎስ መልእክቱ ምዕራፍ 2 ከቁጥር 1 ጀምሮ በደንብ አድርጋችሁ ተመልከቱ አውዱን እንድትረዱት። ቁጥር 5 ላይ ግን እንዲህ ይላል፣ እዚህ ጋር ለማሳጠር ማለት ነው። ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለ ደግሞ አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው ይላል። በእግዚአብሔርና በክርስቲያኖች መካከል ሳይሆን በእግዚአብሔርና በሰው መካከል ያለ አንድ መካከለኛ አለ። በእግዚአብሔርና በሰው መካከል ያለው ለምንድን ነው? አምላክ እንደመሆኑ ከአብ ጋር ኮንሰብስታንሻል ነው። ሰው እንደመሆኑ ከሰው ዘር ሁሉ ጋር ኮንሰብስታንሻል ነው። ስለዛ የክርስቶስ ደብል ኮንሰብስታንሻሊቲው እንደተጠበቀ ሆኖ ኢየሱስ እርሱ ፍጹም አምላክ ፍጹም ሰው ሆኖ አምላክን ከሰዎች ሁሉ ጋር ያስታረቀ ጌታ ነው። ስለዛ መካከለኛነቱ በእግዚአብሔርና በሰው መካከል እንደመሆኑ ለክርስቲያኖች ብቻ ሳይሆን ለሰው ዘር ሁሉ ነው። ለዛ ነው ቁጥር 6 ላይ ደግሞ ኢሚዲየት ቀጣይ ጥቅሱ ምን ብሎ የሚናገረው ራሱንም ስለ ሁሉ ቤዛ ሰጠ የሚለው። ራሱንም ስለማን? ስለ ክርስቲያኖች ብቻ ሳይሆን ስለ ሰው ሁሉ ራሱን ቤዛ አድርጎ በመስጠቱ መካከለኛነቱ ስለ ሰው ሁሉ ሆነ። ይሄ ከዚህ አንጻር የሚታይ ነው አጠር አድርገን ስናስቀምጥ። ሁለተኛው ሐሳቡ ደግሞ የዓለም መፍትሄው ወንጌል እንጂ የኢየሱስ ክርስቶስ ሊቀ ካህንነት አይደለም ማለት ነው። በፕሮቴስታንቱ ዘንድ ወንጌል ምን እንደሆነም ግራ ያጋባል አንዳንዴ። ኦኬ በፕሮቴስታንቱ ዘንድ ወንጌል ምን እንደሆነ ራሱ አንዳንዴ ግራ ያጋባል። ለዓለም መፍትሄው ወንጌል እንጂ ምን አይደለም? የኢየሱስ ሊቀ ክህነት አይደለም። ስለዚህ የክርስቶስ ኢየሱስ ሊቀ ክህነት፣ የክርስቶስ ኢየሱስ አስታራቂነት በማስታረቁም ሰዎችን ወደ እግዚአብሔር ነው የሚያቀርበው። ወደ እግዚአብሔር ማቅረቡ ሰዎችን ይህ ወንጌል አይደለም። በፕሮቴስታንቱ በሁሉም ዘንድ አይደለም። አትሊስት የወንድማችን በሚያስተምርበት አካባቢ ማለት ነው እንግዲህ ከንግግሩ እንደምንረዳው ግን የክርስቶስ ሊቀ ክህነት ገና ከጀምሩ ወንጌል ነው። ወንጌል እኮ ስለ ልጁ ስለ ኢየሱስ ነው። እርሱም ደግሞ ይጠበቅ የነበረው ያ እርሱ ኢየሱስ መሲህ እንደሆነ፣ ኢየሱስ እርሱ ይጠበቅ የነበረው መሲሁ ክርስቶስ እንደሆነ ወንጌል። ኦኬ ስለ ሁላችን እንደሞተ እንደተነሳ፣ መሞት ራሱን መስዋዕት አድርጎ መስጠት ነው። በዚህ እነሆ የዓለምን ኃጢአት የሚያስወግድ የሕያው እግዚአብሔር በግ ነው ያለው። ኦኬ የእግዚአብሔር በግ የተባለው መስዋዕት ሆኖ ራሱን ስለሚያቀርብ ነው። በግ መስዋዕት ስለሚሆን ስለማን? ስለ ዓለም ሁሉ፣ ስለ ክርስቲያኖች ብቻ ሳይሆን ስለ ዓለም ሁሉ። ይህ ወንጌል ነው ባይዘ ይሄ ራሱ ወንጌል ስለ እኛም ጭምር ነው። ደግሞ ለምን? ምንድነው? እኛ ነንና። ክርስቶስ ሞተ፣ ክርስቶስ ተነሳ። እሺ እናንተም ደግሞ ትነሳላችሁ። ከዚህ አንጻር ማለት ነው ስለኛ አልኩት እና የክርስቶስ ሊቀ ክህነት ወንጌል ነው። ለዛ ነው በነገራችን ላይ አሁንም ራሱ ክቡር ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 10 ቁጥር 12 ላይ እርሱ ግን ይላል ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይሄ ነው ወንጌል። ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። ይሄ ነው የሊቀ ክህነትም ስራ። የሊቀ ክህነት ስራው ወንጌል ነው እና ከዚህ አንጻር እንመለከተው ይገባል። ይቆየን።